ያው የተወሰነ ግንዛቤ ለመፍጠር ነው ግንዛቤው ምንድነው ያው እንግዲህ በዘንድሮ ዓመት እንደምታውቁት በግና ላይ ዝሮ ከፍተኛ ችግር አለ በሚል በዓለም ደረጃ አውቅና ተሰጥቶት እንግዲህ እንደምታዩት በርግጥ ለሰጩ ማንሰው ለበዩ ማይደርሰው በርግጥ አልተገመም ያው የሁሉም ያው ተራራጅ ስለሆነ ማለት ነው በአመጣጥ ደረጃ ግን እንደው አሁን ዘርዝረን እያንዳንዱ በሪፖርት እናቀርብላችሁ በርካታ ህብረተሰብ ነው የተረዳው እንደ ዘንድሮ ያለ እርዳታ ቀበላችን ገብታው በርግጠኝና ምን ነግራችሁ ማለት ነው እናንተ ቁጭ ስትሉ በየቤታችሁ ቁጠሩ ግን አሁን ሰው ትልቁ ችግር ያለው ሲረዳ ያገኛትን አይቆጥራትም ቀጣይ የምትመጣውን ስለሆነ የሚያስበው ማለት ነው ስለዚህ እያሰባችሁ አሁንም ይቀጥላል በዚህ ልክ ያዙትና ምናልባት የዛሬውን ግንዛቤ የምንሰጣችሁ ይሄ ድርጅት ምናልባት የምታነቡ ሰዎች ታነባላችሁ ድር ቢያብር በእናንተ አባባል አለ ድር ቢያብር ምንድነው የምትሉት አንበሳ ያዝ ይሄ ማለት እንግዲህ አንዲት ክር ብቻዋን ከሆነ ትበጠሳለች ከተሰባሰበ ግን አንበሳ ያስራል ማለት ነው እንግዲህ የክር ወዳ ቀጭን ነገር የለም ሲሰባሰብ ግን አንበሳ ያስራል ማለት ድር ቢያብር አንበሳ ያስር ይባላል ይሄ ድርጅት የተሰየመው በዚህ ነው ድር ቢያብር ድርጅት ተብሎ የተሰየመው በውጭ ያሉ አሜሪካን ሀገር ያሉ የኛ ኢትዮጵያውያን ናቸው ይሄንን ለቡግና ወረዳ ችግረኛ ነው ተብሎ ይሄን ያቀርቡልን ነው ማለት ነው ይሄን ያቀርቡት እንግዲህ እኛ እዚህ ሆነን አሁን ለወንድማችን ለእህታችን አናስብ ደፋ ብሎ ቢያድር አሁን አንዱ እየበላ እየጠጣ ምንም አይመስለው እነሱ ግን አሜሪካን ሆነው ስለ ሀገራቸው አስበው ካላቸው አውጣቸው ከደሞዛቸው ከተለያየ ገቢያቸው አውጣቸው ነው ለዚህ ያበቁት ስለዚህ ይሄን ድርጅት በጣም ከፍተኛ ምስጋና እንድታመሰግኑ ነው የሚፈልገው ምክንያቱም ከሩቅ ሆነው ብቻ ሀገር ተወላጅ በመሆናቸው ካልሆነ በስተቀር አንተዋወቅም በመልክ ስለዚህ እነሱ ይሄን አስበው ለቡግና ወረዳ እንግዲህ በተለያየ ቀበሌዎች አሉ ለኛ ቀበሌ 195 ኩንታል ነው ይሄን ያመጡልን ነው አሁን የወጣው ኩንታል ይሄን ነው ማለት ነው ስለዚህ ይሄንን ሁላችሁም ከልብ በሞራል እንድታመሰግኑለት ፈልጋለሁ ይሄን ያለው ምናልባት ጋሽ ሰፈሪ ስራ ፈታሉ የመጣ ነው ከአድህኖ የተቀናጀ የገጠር ልማት ማህበር ነው ኮኦርዲኔሽን ኦፍ ፊናንስ ደብረ ብርሃን ነው አድህኖ የተቀናጀ የገጠር ልማት ማህበር ላለፉት 25 አመታት በአፈርና ውሃ ጥበቃ በትምህርት በኢመርጀንሲ ደግሞ ሌትሊ ደግሞ በእንደዚህ አይነት በኢመርጀንሲ ስራዎች ከፍተኛ ስራ ሰሜን ሸዋ ላይ ሲሰራ ቆይተናል አንዱ ካሉን ዶኖሮች አንዱ ትልቁ ድር ቢያብር የሚባል አሜሪካን ሀገር ያሉ በተለምዳው በትውልድ ኢትዮጵያዊ የሆኑ ዲያስፖራ የሚሆኑ ናቸውና እነዚህ ምንጊዜም ሰለቸን ደከመን ሲያሉ ሀገራቸውን የሚያስቡ ትላልቅ ባለሙያዎች ናቸውና ይሄ ጥያቄ ስለሚቀርብላቸው ጊዜ ምንድነው መጀመሪያ ሄዳችሁ ምን ያስፈልጋል የሚለውን ጠይቁ
ተባለ ምን ያስፈልጋል የሚለው ከዚህ በፊት የእንስሳ መድኃኒት በዚህ ሌቭል አቅርበናል እና በተወሰነ ደረጃ እናቀርብ ነበርና እዚህ በቡግና ይሄን ያህል የእንስሳ መድኃኒት ያስፈልገናል የሚባለው በእናንተ በኩል ጥሩ ጥናት ደረሰን። ይሄን ጥናት ወደ አሜሪካ ላክን። አሜሪካ ያሉት የድርብ ያብር ድርጅት እና ደግሞ ሳብስክራይበርስ አሰባስበው የላኩት ነው። እዚህ ጋር በሊስቱ እንደሚታየው እናንተ በላካችሁ ሊስት መሰረት ነው አዘጋጅተን መድኃኒቱን አቅርበናል። እንግዲህ እንድትረከቡን በሌላ በድርጅቴ ስም በድርብ ያብርም ስም በትህትና እጠይቃለሁ። እኛ በኩልም ማለት የምንፈልገው ምንድነው የመጀመሪያው ነገር ከምንም በላይ ያው እዚህ አካባቢ ላይ በድርቅ ምክንያት ከፍተኛ ጉዳት ደርሶ ኢመርጀንሲ ጭምር ዲክሌር አድርገን ወደ እንቅስቃሴ የገባንበት ወቅት ላይ እናንተም ሁኔታውን ተረድታችሁ ድጋፍ ለማድረግ የመነሻ ሰነድ እንድንሰጥ ተጠይቃችሁናል። በዚሁ መሰረት አስፈላጊ ነው ብለን ያመንነው ለዚህ ወቅት አስፈላጊ ነው ብለን ያመንነው እና አስፈላጊ የሆኑ መድኃኒቶችን በዝርዝር ለአቶ ኢሳያስ ጋር ኮሙኒኬት እያደረግን መረጃዎችን ስንለዋወጥ የቆየንበት ሂደት ነበረ። እንግዲህ ከዚህ አንጻር አሁን ያደረጋችሁት ድጋፍ ከዚህ አካባቢ ማህበረሰብ አንጻር ትልቅ ትርጉም ያለው ነው። አብዛኛው የዚህ አካባቢ ማህበረሰብ የመኖር ሚስጥር ከሚያረባቸው እንስሳት ጋር የተቆራኘም ጭምር ስለሆነ ነው የእርሻ ስራ እንቅስቃሴ ማደረገ ሌላም የዴቨሎፕመንት አክቲቪቲ ሰራ ወይም ዝም በራሱ ኖረም አብዛኛው ህይወቱ ከእንስሳቱ ጋር የተቆራኘው ነው። ከዚህ ጋር ተያይዞ ሊደርስ የነበረው ጉዳት በጣም ከፍተኛ ነው ብሎ መውሰድ ይቻላል። እንግዲህ አርሶ አደሩ አስቴቱን ሳያጣ በአካባቢው ላይ ተረጋግቶ እንዲኖር ለማድረግ የሚያስችል ለወራት ምናልባትም እንዳጠቃቀሙ የወራት ልዩነት ሊኖርት ቢችልም ሳቲስፋክተሪ ለሆነ ወራት አገልግሎት ሊሰጥ የሚችል መድኃኒት ማቅረብ ችላችኋል። ይሄ እንግዲህ እኔም ጭምር ወደ ስራ ከገባሁባቸው ጊዜያት ወደዚህ በዚህ ሌቭል በድጋፍ መድኃኒት ያቀረበ ድርጅትም ጭምር የለምና እንግዲህ ለዚህ አካባቢ ከእንስሳት ሕክምና አገልግሎት አኳያ ትልቅ አስተዋጽኦ የማይረሳ አሻራ ያበረከተ ድርጅት ነው ድርብ ያብር ብዬ መውሰድ እና መናገር እችላለሁ። ስለዚህ ስላደረጋችሁት ሁሉ እንግዲህ ኢመርጀንሲውን የሚያስተባብር ሰፋ ያለ የኮሚቴ አባላት አሉ። በጋራ ሆነው ያገኟችኋል። በጋራ ሆነው ቴንኪው ይሏችኋል። የሃይማኖት አባቶች፣ ሀገር ሽማግሌዎች ጨምራሉበት። ለጊዜው ግን እኛ ጋር የገባውን ሀብት በተመለከተ እኔም አመሰግናለሁ ማለት ስለነበረብኝ በህዝቡ ስም፣ በአካባቢው ስም፣ በራሴም ስም፣ በተቋሙም ስም እጅግ አድርጌ ድርብ ያብር ለማመስገን እወዳለሁ።